ተማሪ ቭሎግ ፓርት 2 እንቅልፋችን እንነሳለን። ዛሬ በጣም አምሽቼ ነበርና መነሳት አትበሉት የተነሳሁትና በጣም ይከብድ ነበረ። መነሳት በነገራችን ላይ ሁሌ ይከብዳል። እኔ በጣም የሚመቸኝ ምን እንደሆነ ታውቃላችሁ? ደግሞ እቺ መልሰን ምንተኛት ነገር ማለት ነው። ተነስተን ግን ምንም ማድረግ አልችልም። ክላስም ምናምን ስላለ ሰዓቱን በጣም ሳይል አይቀርም እንነሳለን ማለት ነው። ዛሬ ከሌሊቱ 10 ሰዓት ነበር የተኛሁትና አንደኛ የተነሳው መስሎኝ ነበር ማለት በጊዜ እነሳለሁ ብዬ ነበር ያሰብኩት። አንደኛ የተነሳው መስሎኝ ነበረ፣ ግን እንዳለ ክላስ ሄደዋል ማለት ይቻላል። ማንም ዶርም የለም፣ እንዳለ ክላስ ሄደዋል። ማንም ዶርም የለም። እዚህ ዶርም ያለ ሰው ካለ እስቲ ከላይ ምናምን አንድ ሰው ዝርግት ብሎ ተኝቶ ሌላ ማንም የለም። ያው እንደምታዩት ማንም የለም፣ እኔ ብቻ ነው። ሁሉም ክላስ ሄዷል። አሁን ወደ ክላስ እንሄዳለን። እስቲ ትንሽ ደቂቃ ነው ከገቡ ማለት ነውና አንኳኩተን እንገባለን፣ ወደ ክላስ እንሄዳለን። ይሄንንም ቀስቅሼ ውስጥ ከሄደ ጠይቀዋለሁ። ዋጅን አልቃለች እና እስቲ ወደ እዛ ሄደን ራዎችን ጃኬታችንን ለብሰናል። እንዴት አያችሁት? አለባበሴ ምናምን ትላላችሁ? ሰው እስቲ በመስዋዕት ምናምን ራሳችንን እንመልከትና እንወጣለን ማለት ነው። ወደ ክላሳችን እንግዲህ እየመጣን ነው። ያው በመንገዳችን ላይ እንግዲህ አንዳንድ ቃኘት አድርጎ ሲገባችን ያውቺ ዋሸራል ትባላለች እና በጣም ደስ የሚል ቦታ ነው። እንደምታዩት እንዳለ የክላሳችን ሰፈር ነው። ወደ ክላስ በደንብ እያሳያችሁ ቤት ደስ ነበር፣ ግን ያው ስለረፈደብኝ ዝም ብዬ ነው የፈጠንኩትና
እንደምታዩት እዚህ ጋር እንዳለ ክላስ ነው አብዛኛው። እንደምታዩት በጣም ነው የሚያምረው ነገራችን ላይ ቦታው ራሱ እዚህ ጋር ጥላው ምናምን በጣም ነው ደስ የሚለው። ወደ ክላሳችን ዞረን ክላሳችን ያው እንደዛ ነው እና ያው ውስጥ ምንም አላሳያቸውም። ዝም ብሎ ክላሱን ብቻ አዩት ከወጣን በኋላ እንዳለ ነው ማለት ነው። እና ያው ክላስ ውስጥ መግለጽ አይቻልም፣ እንደዛ ነው። ያው ከክላስ መስ ብዙ ጊዜ የማዘወትረውና ማመሻውም በተማሪ ህብረት ስር በጣም ብዙ ክለባቶች አሉ ባህር ዳር ዩኒቨርሲቲ ማለት ነው። ለምሳሌ እንደ አርዲ ኢኖቬሽን ሴንተር የተለያዩ ማለት ነው። እና ለእያንዳንዱም ያው ክላስ አላቸው እና ሰው ከነዛ ውስጥም እኔ እንደ አንድ ኢኖቬሽን ሴንተር ውስጥ አባል ስለሆንኩ ያው እዚህ ስፓት አለኝ ማለት ነው። እኔም እና ሰው ስፓቴን ላሳያችሁ እና እንግባ። ያው ስፓቴችን ትመስላለች እንዴት ታያቸዋት? ያው እንግዲህ እዚህ ነው የምናነበው የምናጠናው አንዳንድ ነገሮች የምንሰራው እንግዲህ እዚህ ነው ማለት ነው። ደስ ይላል መሳተፍ፣ እንደዚህ ክለባቶች ላይ መሳተፍ በጣም ነው እውነት ደስ ይላል። አበራን አሁን ወደ ስራችን ልንገባ ነው። ያው የቀን እቅድ አለ። ከነዛ ውስጥ አንዱ ነው እንግዲህ የምንሰራው ማለት ነው። እየከፋፈትን ነው እንግዲህ ያው መዝሙር እናዘምራለን እናዳምጣለን። ያው የበገና መዝሙር ነው፣ የቀዳሜ ጸጋን ነው እንደውም መጀመሪያ የከፈትኩት ነው። አዳምጡ። ወደ ስራ ጋይስ ያው ብለን እዚህ ደርሰናል ማለት ነው። ክላስ ሜድ ምናምን የምንሰራውን የራሳችንን ስራ የተወሰነ ሰራ አደረግን። አሁን የሚቀረን እንግዲህ ያው ጾም ሰዓት ስለደረሰ ጾም እንፈታለን ማለት ነው። ወደ ውጪ ምሳ እናዝና እንወጣለን። በዛውም በነገራችን ላይ ነገ ጂሲ በርዝዴይ ስለሆነ የኛ 5ኛ ዓመቶች ማለት ነው። ለነገ እስቲ ፏፏላሉ ማለት ፀጉሬ ትንሽ አጓራለሁ፣ ፀጉሬ ምናምን ፏፏላለሁ። በዛው ተቆጥቼ እመጣለሁ። ዴን እና ያለ ማነው ምሳ እንዘዝ። ያው እናቶች አባቶች ጋር ነው የምንበላው እና ውጪ ምሳ እንዘዝና ጠራ። ሄሎ ጋሼ ሰላም ነዎት? አንድ ምግብ ለማዘዝ ነበር። አንድ ፓስታ በአትክልት ስሩልኝ። ጋሽ አሪፍ ስራ። ያው ምግባችንን አዘን ጨረስን። አሁን ብለን ማለት ነው ምግባችንን በልተን ከዛን በዛው ፀጉራችንን የተወሰነ ተስተካክለን እንመጣለን ማለት ነው። ባይ መልካም ነው። እንዴት ነሽ? ምሳ ልበላ ነው ደረሰን። ያው ተስተናጣን
ነው። ኧረ ሰላም ባያቸው ገለ ኧረ እባክሽ ምሳ ጋብዘኝ ይለኛል። እኔ አንድ ምግብ ነው ያዘዝኩት። ኧረ እባክሽ በላና ኧረ እባክሽ ያው በቪዲዮ ሰብ አድርጎ አንድ ምግብ ሊያስጋብዘኝ ይበላል። የት ነው ናሽ እንሂድ። ኦኬ እሺ። ያው ቡጋቲያችን ቁጭ ብላለች። በነገራችን ላይ ያው ባህር ዳር ውስጥ አለች የተባለ ቡጋቲ ነች እና ያው ነዳጅ ቆጣቢ ነች። በሻርጅ ሃይብሪድ ነው። በነገራችን ላይ በናፍጣም ነው የምትሰራው፣ በኤሌክትሪክም ነው የምትሰራው እና እንደምታዩት ሃይብሪድ ነች እና ወደ ምሳችን ያው እየታጠበ ነው። ደርሰናል። እንዴት አልሽ? ሰላም ነው አለን። ዩቲዩብ ነገር አለችንና ለዛ ቪዲዮ እየሰራ ነው። አረ ራሴ ነው እየቀረጽኩ ያለ አንድ ተፈርሾ አንድ ስፔሻል ሾው ጋሼ ነው አሁን አዘዝ። እሺ ግባ። ሰላም ነው ታጋሽ አለን። ምሳችንን እንግዲህ እየጠበቅን ነው። ያው ምግባችን እንግዲህ በዚች መልኩ መጣች ማለት ነው። አሁን እንበላለን። ወደ ግቢያችን እየተመለስን ነው። ያው ፏፏ ብለና ምሳችንን በልተን 10 ሰዓት ሆኗልና አሁን ልብስ ትናንት ተዛዛ ተሰጥቼ አሁን ልቀበል እየሄድኩ ነው። ማዘር እንዴት ነው? ሰላም። የቱ ጋር ነው የኔ ልብስ? በዛ እሺ። ልብሱ ጠፋብኝ እንዴ እኔ ልብሳችንን እየሰበሰብን ነው እንግዲህ። በእናታችሁ የተወሰነ ልብስ ነበር። አሁን እንመዘናለን። እዛ ሄደን ልብስ ወደቀ። አልወደቀም። ልብስ የወደቀብኝ መስሎኝ ነበረ። አልወደቀብኝም። ያው ትናንት ነበር ላሳጥብ የሰጠሁትና ድርቅ ብሏል ሁሉም ልብስ ማለት ነው። የተወሰነ ልብስ ታጥቦ ማዘር ያው መጥቻለሁ። ሶስት ሱሪ በሉ። እሺ አይ ሶስት ሱሪ ከዛ 3 ሱሪ 18 ብር ከዛን
8 ቲሸርት እንትኗንም እንደ ቲሸርት ቁጥር ያለ 46 ብር ማለት ነው አጠቃላይ። ይሄው መልስ ስጡኝ። ፋርገው ነው በነገራችን ላይ የሚያጥቡት። ትናንት ነበር የሰጡት። ይኸው ፋርገው አጥበው ሰጡን። እንደምታዩት የመጣችው ልብሳችንን ነው እንደዚች ጥፍጥፍ አድርገን አሳምረን ቁጭ አድርገናታል። አሁን የቀረን የሚገርማችሁ ማለት ነው አሁን የቀረን መተኛት ብቻ ነው። እያገባደድን ነው ቀናችን። አሁን ስንት ሰዓት መሰላችሁ? ቢያንስ 10 ሰዓት ከ35 ነው። ይሄ አሁን በቃ መኝታዬ ነው እንደምታዩት። መኝታዬም ቁጭ ብላለች። አሁን እንተኛና ትንሽ ናፕ አድርገን 1 ሰዓት ምናምን 12 ሰዓት አካባቢ ላይ እንነሳለን ማለት ነው። ከዛም ወደ ጂም እንሄዳለን። ጋይስ ያው ከጂም እየወጣን ነው። ከጂም ወጥተን ያው ወደ ግቢያችን እየተመለስን ነው። አሁን ራታችንን በልተን ወደ ግቢያችን እንገባለን ማለት ነው። እኔ በዚህ ልሰናበታችኋል። ቻው። በሌላ ብሎግ እስከምንገናኝ መልካም ጊዜ ጋይስ።